የፈለገ ትልቅ ወንጀል ስራ የፈለገ ብዙ ወንጀልም ስራ ሰው አይደለህ እንዴ አላህ እኮ ወንጀል ማትሰራ ቢሆን ኑሮ አንተ መፍጠር ለምን ፈለገ ወንጀል የማይሰሩማ መላእክቶች አሉት ከወንጀል ተውባ የማያደርግ ሸይጣን አለ ኢብሊስ አለ በዚህ መካከል የሆነ መخلوቅ አላህ ፈለገ ወንጀል ሰርቶ ወደሱ የሚመለስ የሚታገለው ነገር ያለው ያን አሸንፎ የሚወጣ ከዛ በዛ ሂደት ትግል ውስጥ واعبد ربك حتى يأتيك اليقين كمالت متتاجلوا نجر على هوني حتى يأتيك اليقين نو تقلوا عبادة وبكى ودسوا مكاربوا اسكف السامي درسنا كذا جن كملائكة لك هل مالت ولقد كرمنا يا ملاك ميمتا كونجلي بمملس لك نو مالت غفورنا